አስከብሮ እኛ የበላይነትን ህግ እንደምናከብር ጠቅላይ ሚኒስቴሩም የአገሪቱ ሚኒስቴር በሙሉ የህግ በላይነትን አላከበሩም ካልኩኝ አልዋሻውም። ይሄኛው የመብት ጥያቄ ነው። አንድ ነገር ህዝቦቼ ይሄ ጉዳይ ይሄ ነው፣ ይሄ ጉዳይ ይሄ ነው፣ ለዚህ ደግሞ ይሄ ነው ብሎ አንድ ነገር ለህዝቡ የተናገሩት ነገር የለም። እስካሁን አይዟችሁ አይዟችሁ እያሉን ያሉት ዑለማዎቻችን ናቸው። ይሄኛው ለምንድን ነው አልታይ ያለው? የአገሩ ዜጋ ካልተከበረ የሰው ህይወት ትርጉም ካጣ ጠቅላይ ሚኒስቴሩ መንግስቱን ትርጉም አጣ ማለት ነው። ትርጉሙ የቃላት አደራደሩ ይህ ጠቅላይ ሚኒስትር የዓለም ሎቤል የሰላምን ያነገቱ ናቸው። ቀላል አይደሉም። መንግስት ናቸው። ባይቻል እንኳን ህዝቦቼ ይሁን ሁለቱ ሀገራት መካከል ከፍተኛ ጥል ነው ያለው እየተባለ ነው። አንድ ጠቅላይ ሚኒስቴር የአገር መንግስት መንግስት ሊሆን የሚችለው ለህዝቦቹ ለዜጎቹ ቅድሚያን ከሰጠ ብቻ ነው። በየትኛው ማለት አንድ ነገር በአገሪቱ ላይ ሲከሰት ዜጋው ሲበላ ያልተናገረ መንግስት ራሱን ከፍተኛ ባርነት ስር ነው ያለው። ህዝቡን ነፃ ለማውጣት ለማስተዳደር ብዙ ዋጋ ያስከፍላል። ይህ የመብት ጥያቄ ነው። ሁለቱ ሀገር መካከል ጥል ነው ያለው። ሁለቱ ሀገር መካከል ጥል ካለ ጠቅላይ ሚኒስቴሩ ማስተካከል ካቃተው የዓለም የሰው ልጅ መብት እነ ዩኤንኤችሲአር ሁማን ራይቶች አሉ። ወደ እነሱ ልጮህ ይገባል ድምፁ ስለሚሰማ አይደል እንዴ? ያው አለቃሉኝ ዜጎችን እንደዚህ ያሰቃዩብኝ ነው ብሎ ወደ ውጭ ሀገራቶች ልጮህ ይገባል። ለህይወት ዋጋን ከሰጠ ማለት ነው። ለነዚህ ለዜጎቹ ዋጋ መስጠት ማለት ለራሱ ዋጋ መስጠት ማለት ነው። ይህ ሊሰማ ይገባል። አንድ ነገር ለዚህ ሁሉ ብሎን ቢዋሸን እንኳን እውነትን እንኳን ባይለን ለመዋሸት ራሱ እየዋሹ ማስተባበል አለ አይደል እንዴ? ውሸት እንኳን ለኛ ለምን ጠቅላይ ሚኒስቴሩ እውነት እንኳን ባያወሩልን በውሸት እንኳን እኛ ለምን ማባበል አልቻሉም? ዜጎቹ አብደናል፣ አብደናል። ዜጋ ነው፣ ደም ነው፣ አገር ነው። የኢትዮጵያ ከፍተኛ ጦርነት ኢትዮጵያን የሚያፈርሳት የወያኔ ውጊያ ሳይሆን ከፍተኛ ጦርነት ይሄ ነው። ከፍተኛ ኪሳራ ውስጥ አገሪቷንም መንግስትንም የሚያስገባው ይህ ጉዳይ ነው። ከፍተኛ ትኩረት ሊሰጠው የሚገባው ሰላማዊ ዜጋ ሲያልቅ
ይህ እንግዲህ በፖለቲካ የአገሪቷ ብሔር ብሔረሰብ ሳይከፋፈል ይህ የፖለቲካና የዘር ጉዳይ አይደለም፣ የማንነት ጉዳይ ነው። አከመለ እርጋክ ይብዳል ኖጆ ጀዳችሁ ከኝ ፌስቡክ ከይሰኒን ዋኒ ካከቦጀዳ ሞተ ደመቃታ የፖለቲካ ጉዳይ ሳይሆን የማንነትና የዜጋ ጉዳይ ነው። ማንነት ነው እየተደፈረ ያለው። በእውነቱም እኛ በኢትዮጵያነታችን እንኮራለን ካል በሀገር ነው እየኮራን ያለ ነው እንጂ የስግብግብነት ንግግር በኢትዮጵያ ሕዝብ እንኮራለን እያልን አይደለም። ንግግሩ በኢትዮጵያነታችን እንኮራለን ሳይሆን የውሸት ዛቻ በኢትዮጵያ ሕዝብ እንኮራለን ማለት ነው ያለብን። ንግግሩ ወደዚህ ሊቀየር ይገባል። በኢትዮጵያ ሕዝብ በመሆናችን እንናቃለን፣ በኢትዮጵያ ሀገራችን እንኮራለን ማለት የውሸት ጉዳይ ነው፣ የውሸት ዛቻ ነው፣ አልባሌ ወሬ ነው። ይህ ትርጉም የለው። በማንነታችን ሰው በመሆናችን እያፈርን በሀገራችን እንኮራለን ማለት ለሰው የሚገባ አማርኛ አይደለም። ይሄ የሸይጣን ቋንቋ አማርኛ ነው። ትክክለኛው የረሱላህ አነጋገር አማርኛ ስልቶች ውብና ቅኔና እውነትን የተላበሱት አነጋገሮች ይህ ናቸው። በሰው ሳይኮራ በአገር አይኮራም። ሰው ካለ ነው አገር የምትኖረው። ስለዚህ ይህ የፖለቲካ ጉዳይ ሳይሆን የማንነትና የዜጋ ጉዳይ ነው። ብሔር ብሔረሰቧ የአገሪቷ ብሔር ብሔረሰብ የአገሪቷ ልጆች ማንን ነፃ ለማውጣት ነው አንተ ፖለቲካን የምትሸረሸረው? የትኛውን እምነት ለማራመድ ነው አንተ በእምነት የምታወራው? እምነት የምታወራበት ህዝብ እምነት እኮ ለህዝብ የቆመ ነው አይደል እንዴ? እምነት እኮ ለባሮቹ የቆመ ነው። እምነት እኮ የባሮቹ መብት ሊከበር የወረደ ነው። መስቀል አደባባይ የኔ ናት፣ ኢትዮጵያ የኔ ናት፣ ምናምን የኔ ናት። ይህ አይደለም የሀገሬው ችግር። ይህን ለምን አታወራውም? ይህን አውራው እንጂ መስቀል አደባባይ ምናምን ተደረገችብኝ ምናምን ጴንጤ ወሰደብኝ ምናምን፣ ይህ አይደለም። በድንነት ነው ይሄ። ስለ ሀገር ዜጋ ወደዚህ ወጥተህ ለምን ነው የማታወራው? የመብት ንግግርን። ስለዚህ እኛ ኢትዮጵያንን ለማለት ብዙ ይቀራናል። ብዙ 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 ነው የሚቀር። ኢትዮጵያንን ለማለት ተውና ሰውንን ለማለት አፍረናል። ኢትዮጵያ ማለት እኮ በኢትዮጵያነታችን እንኮራለን፣ ትልቅ ትርጉም አለው። የሚያኮራን ካለ እኮ ነው በኢትዮጵያነታችን የምንኮራው። ምን የሚያኮራ ነገር አለ? ያስኮራን ነገር ምን አለ? አዎ እንኮራበታለን። የሚያስኮራን ነገር ምን አለ በኢትዮጵያነታችን? ይሄ ነው ብለው ደርድርልኝ። ይሄ ነው በኢትዮጵያነታችን የሚያኮራን። ይሄ ነው። ተዋደናል፣ ተከባብረናል፣ አልተከባበርንም። ታዲያ ምን ነው በኢትዮጵያነታችን የሚያኮራን? አንዱ አንዱን ዘር እየጨቆነ አንዱ አንዱን ዘር እየጠላ ይሄ ነው የሚያኮራን። አንዱ አንዱን እየገደለ ይሄ ነው በኢትዮጵያነታችን የሚያኮራን። አንዱ አንዱን በመሳሪያ እየዘረፈ እየገደለ እየተዘራረፈ ነው። ይሄ ነው በኢትዮጵያነታችን የሚያኮራው። ምኑ ነው በኢትዮጵያነታችን የሚያኮራው? ይህ ሰው መሆንን የሚያሳፍር ነው። አንድ ነገር ቃል የለንም።
ይህንን የሚመሰርት ኃይል በኖሮ ኖሮ ያኮራል ነበር። ማንኛውም በዘር ባይከፋፈል ኦሮሞም እንደዚህ ነኝ ብሎ አይሄድም፣ ጉራጌውም፣ ስልጤውም፣ ትግሬውም፣ አማራውም እንደዚህ ነኝ ብሎ አይሄድም ነበር። አንድ ነገር ለህዝቡ እውነት የተገለጠለት የለም። በጭፍን ነው፣ የጭፍን ንግግር ነው። ሰው በማንነቱ ሊኮራ ይገባል። ሰው ካለ ነው አገር ያለ። ማንነቱ የመላው ብሔር ብሔረሰብ ማንነት ሳይከበር ድምፁ ሳይሰማ አንድ ነው የመብት ጥያቄ ሳይጠይቅ መብቱን ትቶ ለፖለቲካ ዋጋ የሚሰጥ የማንነት መብት ትቶ ለፖለቲካ ዋጋ የሚሰጥ ህዝቦች ነው ያለን፣ ደካማ ህዝቦች። ለፖለቲካ ትርጉም የሚሰጥ ነው እንጂ ለሰው ህይወት ትርጉም የሚሰጠው ህዝብ እስካሁን ኢትዮጵያ አላፈራችም። እኛ ከእስር ቤት ዜጎቻችንን ማውጣት አይደለም ዜጎቼ እንደዚህ ተጨንቋል ብሎ ከቤተ መንግስት የሚናገርልን መንግስት አይደለም። መንግስት ትልቅ ትርጉም አለው። ወንድም ራሱ የለም። እንዴት አይነት አደማመር ስልት እንደሆነ ፈጽሞ ሊገባኝ አልቻለም። ይህ አደማመር ፍሬውም ገለባውም ያለየ አደማመር ነው። ሰው ልጅ ፍሬውን ነው የተደመረው ወይ ገለባው ነው የተደመረው ብሎ የጠየቀበት አንድም ቻንስ አላገኘም። ገለባው ነው የተደመረው ወይስ ፍሬው ነው የተደመረው? ያደማመር ስልቱ ላይ ወይ ተደባልቆ ነው የተደመረው? ገለባው ከተደመረ ገለባው ፍሬን ገለባ ስለሚመስለው እኛ ፍሬዎቹን ፍሬ ናችሁ ሊለን ፈጽሞ አይጋብዘውም። ንግግር ነው። ፍሬው ግን ከተደመረ ፍሬ መሆናችንን ያውቃልና ትርጉም ይሰጣል። ለፍሬዎቹ ትርጉም ይሰጣል። እኔ ያልገባኝ ጉዳይ ቢኖር ወይ ፍሬውና ገለባው ነው አንድ ላይ የተደመረው ሊለየን ያቃተን፣ ወይ ፍሬው ነው ወይ ገለባው ነው በገለባው ብቻ ተደምሮ ለሰው ልጅ ትርጉም ሊሰጥ ያልቻለው ትልቅ ጥያቄ ነው። ምኑ እንደተደመረ ለምን ላይ እንደተደመረ ይገርመኛል። አንድ የአገሬ መንግስት ሬሳችን በእስር ቤት ውስጥ በሳውዲ ምድር ላይ ይህን ሁሉ እኮ ያደረገን እኮ ይህ ህይወት ፈተና እኮ ፍሪጅ ውስጥ ሬሳችን ነው የሞላው። ኩላሊታችንን ከውስጥ እያወጡብን ነው። ኩላሊታችንን ከውስጥ እያወጡ እየተጠቀሙት ነው። አረ ሰዎች ሆይ በስውር እየተሰራ ያለው ጉዳይ ብዙ ነው። ጠቅላይ ሚኒስትሩ እኛ ለአገሩ ልጆች ለምንድን ነው ትርጉም ሊሰጠን ያልቻለው? አንድ ንግግር እንኳን ወደዚህ ብዙ ነገርን ሲያወሩ ከ3 ቀናት በፊት ኢትዮጵያ የአፍሪካ ህብረትን ጉባኤ አልተቀመጠችም እንዴ? ይሄ እኮ የአፍሪካ ዩናይትድ ኔሽን
ጉባኤ ትልቅ ትርጉም አለው። ለምን እዛ ላይ ጉዳዩ አልተነሳም? እዛ ጉዳይ ላይ ለምን አገሪቷን ለምን አላማከረም? ከሱዲ መንግስት ጋር የሚጣላ ከሆነ እዛ ላይ እነዛ ሌሎቹ ሚኒስትሮች የኬንያ ሚኒስትሮችም አሉ መላው 54 ሚኒስትሮች አይደሉ እንደዛ ያሉት ለምን እዛ ላይ ጉዳዩን ትኩረት አድርገው አላቀረቡትም? ይሄ ሁሉ ለኛ ትርጉም አልሰጡማ ወገኖቼ ሆይ ይህ የመብት ጥያቄ ነው። ሁለቱ መንግስት ከተጣሉ ሌሎች የአፍሪካ መንግስታት መሪዎች ከሱዲ መንግስት ጋር ስላልተጣሉ ወገኖቼ የአገር ሚኒስትሮች ሆይ የአፍሪካ ሚኒስትሮች ሆይ ይሄ ጉዳይ በአፍሪካ ዩናይትድ ኔሽን ይታይልኝ ብሎ ለምን አላወሩም? ወይስ ትልቆች እነ ሲኤንኤን እነ ቢቢሲ አሉ ዌስተርን ዩኒየን ዚስ ዩናይትድ ኪንግደም እዚህ አለ ወደ ዩናይትድ ኪንግደም ለምን አልጮሁም? ሁማን ራይቶች አሉ ወደዚህ መብት ስላለው ድምፁ ስለሚሰማ ሎቤልን ያነገቱ ናቸው አይደል እንዴ? ለምንድን ነው ይሄንን ያላረጉት? ትርጉም ለኛ ለአገሩ ልጆች ስላልሰጠን ለኛ ዜግነትን ስላልሰጠን ነው። እኛ እንዳከበር ነው ስላላከበረን ነው። እኛ እንደምንወደው እኛን ስላልወደደን ነው። ፍቅርን የወሰደ እጅ መልሰው ፍቅርን ያለ መስጠቱ ያስተዛዝባል፣ ያስገምታል። ጊቭ ኤንድ ቴክ መሆን ነበረበት። አላሁ አክበር ፈሊላሂ አልሐምድ። የኛ ሰዎች መሳደብን እንጂ መብትን መናገር አይችሉም። መብትን ማውራት መቻል አለብን በሚጣፍጠው አንደበት እነ ሙሳ እነ ረሱላህ እንዳወሩት። የመብት ንግግሩ ያው እንደዚህ እንደማወራው በመብት ነው ሰው ልጅን እምትረታው እንጂ በአነጋገር ስልቶችን በሚጣፍጡ ቃላቶች ትርጉም ባላቸው ቃላቶች ነው ልብን ወቅተህ እምታደማው እንጂ በስድብና በምናምን አይደለም። ስድብና ምናምን ልጆቹን እዛ ውስጥ ያዝባቸዋል። የሱዲ መንግስትንም የኢትዮጵያ መንግስትንም መስደብ አይቻልም። መብት ነው መናገር የምንችል። መብትን ስናከብር መብት ሊከበርልን ይገባል። የህግ በላይነትን የኢትዮጵያ መንግስት ህግ በላይነትን የኢትዮጵያ ህግ በላይነትን አክብሩ ይባላል። አክብረናል። የኢትዮጵያ መንግስትስ የህግን የበላይነት ማክበር የለበትም? አሁን እንግዲህ የኢትዮጵያ መንግስት የኢትዮጵያ ህግ በላይነትን አላከበረም ካልኩኝ አልዋሻውም። ይህ የፖለቲካ ንግግሮች ሳይሆኑ የማንነት መብት ትርጉም ነው። ስለዚህ እኔ እንደገና ደግሞ ወደ ህዝቡ መጮህ አለበት አይደል? እንደ ጠቅላይ ሚኒስትር ከሀገሪቷ ጋር ጥል ስላለን ብዙ እኮ አማራጮችን አስቀምጫለሁ ወገኖቼ ሆይ። ህዝብ መንግስት ከሆነ ለህዝብ እየጮህኩ ነው፣ ወደ እናንተ ነው እየጮህኩ ያለሁት። ህዝብ መንግስት ከሆነ እሺ፣ ከሀገሪቷ መንግስት ጋር የአገሬ ዜጎች ሆይ ተጣልቻለሁ፣ ስምምነት የለንም። ስለዚህ ይሄንን አድርጉ ብሎ አንድ ነገር እንኳን ወይም ታገዙ አላለንም። ስለዚህ ጉዳይ ትርጉም ሰጥቶት አንድ ቀን አላወራልንም። አክብሮን ወይ ሙቱ አላለን ወይ ኑሩ አላለን።
አንድ ነገር ከሱ ትንፍሽ ያለ ቃል የለም። ይሄ ሁሉ እኛም መናቅና ማጣጣል ነው። የአገሪቱና የሕጉን በላይነት አክብረን እኛ መከበርን ሲሻል የማንም መጫወቻ ዜሮ ቁጥር ናት አይደለም እንዴ? ዜሮ በቁጥር እኮ ነው የምትቆጠረው። ዜሮ ናት ሺን የምታስቆጥረው። ዜሮ ናት ሚሊዮንን የምታስቆጥረው። ዜሮ ካለለች ሚሊዮን አይቆጠርም። እኛ ከዜሮ በታች ነን። አቦ የትኛዋ ናት የሀገሪቷ መንግስት በኢትዮጵያነታችን ኢትዮጵያ አትፈርስም ምናምን አትፈርስም ምናምን አትፈርስም ምናምን አትፈርስም? አሁን አማራም ፈርሷል፣ ትግራይም ፈርሷል፣ ኦሮሞውም ፈርሷል፣ ወላይታውም ፈርሷል፣ አፋሩም ፈርሷል፣ ቤንሻንጉሉም ፈርሷል፣ ሶማሌውም ፈርሷል። የትኛው ሀገር ናት ህዝብ ፈርሶ አገር ልትገነባ ስለማትችል የአገሩ የአፋር ልጅ ነው እስር ቤት ውስጥ ያለው፣ የሶማሌ ልጅ ነው እስር ቤት ውስጥ ያለው፣ የጉራጌ ልጅ ነው እስር ቤት ውስጥ ያለው፣ የኦሮሞ ልጅ ነው ያለው፣ የአማራ ልጅ ነው ያለው፣ የትግራይ ልጅ ነው ያለው፣ የወላይታ ልጅ ነው ያለው፣ የሀዲያው ልጅ ነው ያለው። ይህ የሀገር ዜጋ ናቸው አይደለም እንዴ? ስለዚህ ሰላማዊ ሰልፍን በፖለቲካ ሳንከፋፈል በዘር ሳንከፋፈል እኛ ህዝቦች መሆናችንን ተረድተን ለማንነታችን ካለንበት ሰላማዊ ሰልፍ ልንወጣ ይገባል። ውሎ ሳያድር ለምንድን ነው ሰላማዊ ሰልፍ የምንወጣው? ለፖለቲካ ጉዳይ ምናምን የምንለው ይህ ትርጉም የለውም። ለማንነት ሰላማዊ ሰልፍ ልንወጣ ይገባል። ማንነታችንን እኛ ስናከብር መንግስት ማንነታችንን ስለሚያከብር፣ እኛ ማንነታችን እርስ በራሳችን ስንከባበር አምላካችን አላህ ማንነታችንን ያከብረዋል። እኛ ማንነታችንን ሳናከብር አምላካችንም ማንነታችንን ሊያከብር አይችልም። እንኳን መንግስት ተውና this is true። የማንነት መብት ጥያቄ ነው። መናገር የሚያውቁትን ሰውረው መናገር የማይችሉትን ተብታባን በሚዲያ ላይ ጎዝጉዘው ህዝቡን ያባሉታል። አንድ ነው መብቱን መናገር እንደማይችል አረጉት። ተብታባዎች የረሱልን ንግግርን የሚያውቁት የአላህን ንግግርን ያልተረዱት ውብ ጉራገኛ የረሱልን ጉራገኛ አያወራም። ውብ ጉራገኛ ስልጠኛን ውብ ስልጠኛ ቋንቋን ረሱል የሚናገሩትን አያወራም። ውብ አማርኛ ረሱል የሚናገሩትን አያወራም። ውብ ኦሮሞኛን አፋን ኦሮሞን ረሱል የሚያወሩትን አያወራም። የሚያባላ የሸይጣን ቋንቋ ነው የሚያወራው። የሸይጣን ጉራገኛን፣ የሸይጣን ስልጠኛን፣ የሸይጣን አፋን ኦሮሞን፣ የሸይጣን ትግረኛን ነው የሚያወሩት። የሚያባላቸው መሰዳደብ፣ ትርጉም ያሌለው መፋጀት። ቋንቋው ሊስተካከል ይገባል። ቋንቋው ከተስተካከለ ነው የህዝብ አእምሮ የሚስተካከለው። ቋንቋው ትክክለኛ አይደለም። ቋንቋችን የስድብ ቋንቋ ነው። የጥላቻ ቋንቋ ነው። የማያግባባ ቋንቋ ነው። ህዝብን ከህዝብ የሚያፋጅ ነው። ፍቅርን የሚገል ነው። ከሰው መካከል
ሙሀባን የሚያጠፋ ነው። እንዳንተዛዘን ከልባችን ረሃመትን ያጠፋ እንደዚሁ ፎቶን መለጠፍ አይደለም ሱራ መጠን ሱራ ነው ትድብኝ ሱራ መጠን ሱራ ነው ትድብኝ ሂራ ትድብኝ ጎስቲ ሁንድ ተባሰብ ለምን ኢትዮጵያ ሁንድ ሂሪ በሁለ ቀባ ሚርገና ሙማይ ሳቲፍ ሂሪ ፎት ሱራ መጠን ሱራ ነው ትድብኝ kun dubbii siyaasaati miti dubbii namummaati tokko johaariidhaadhaa bahee jeennaa gammada wanti xiqqootti gammadaa miti takkaa baheen beeku johaariidhaadhaa takkaa baheen beeku johaariidhaa bahuu jechuun qaamni isaa hidhaa miti harkaa fi afaan isaatu hidhamee jira akka waa takkan barreessine akka waa takkan dubbanne kun hiikamuun jaamu hidhamuudha akka afaan oromoo rasuul na barsiise kakadiiraa haasa'utti waa takka barreessuu hin danda'u waa takka dubbachuu hin danda'u johaar jechuun barreeffama sanii fi waan dubbatu sanii malee waan biraa jechuudha miti siif hin galleeti osoo na jala deemte waa hedduudha sii galaa ka biraa keessa jirtaati haalatti khadiirri naaftee khadiiruma beekumsaan ummata jaaru aalamni jala deemu kana dha'uu dhayaanni kan kee naa wajjin dalagutti hin jirtu kitaaba biraa haasoita kitaaba biraa haasoita johaaruma sanuun jaalattu ni kijibda silaa jaalattee naa wajji daleeda ture waan hin dalagu kana akkanan dubbadhu kana beeyta ture waa'ee isaa hiikama jettee tun kana caffarta ni kijibda johaar jechuun barreeffama sanii dubbachuu sanii hidhaa jira caalatti hidhaa jira rabbi haa baasu jee malee jechaan siin jee kana gati qabi ilaali namni jechaa fi kan qabne namaa miti ያን ለንግግር ዋጋን ያሌለው ሰው አይደለም አሉ ረሱል ፈረንጅም እንደዛ ነው የሚለው ሪስፔክት ወርዶችን ያራረገ ሰው አይደለም ኡመን ይገኝ ጀቻፍ ገቲን ከኑ ጀቸተ ተከሻለ ቢካ አረብሱ ለቢካ ሚርገድባችሁ ቢኩ ኡመታ ከነከተና ደገይፈቱ ዳሊ ጀቸተ ሳንት ደርበታላ ወራፋ ነው amalli qabsaawaa kee ajjeesaa ka jiruuf jireenya qabsaawaa sii dhiise ajjeesaa qabsaawaa kan barbaaddaati hacaalu sosoo mataa keessa dhooyitu ajjeeftee amma iyyita osoo arabsite meeqa ammaas kadiir borootte baatee akkasitti jettee yoon dee'uu rabbi na kaasi jeetiin deemma na keetti galisiin ja'a yoon dee'uu yaa rabbi deebisi na kaasi jeetiin deemma na keetti galii maal naa waaltaa mi jeetiin deebisee na jeesi ja'an rabbiin kiyya dandeetii kasii qaba sirna kaatti gooticha keenya maarii beektaami no gaafaati dhugaa kee harkatte goota waliin janna gootummaa fi jinni jangaa siin beeku bultii fi jinni jangaa siin beeku hangaati mirga harkattu bultii ilmoo fi jinni jangaa deettu kanan beeku gaafa mirgi kee kabajamee ati dhugaa taateen bultiidhaa fi marriyyoo walitti haasoo hin oolti dhugaa siin himuu ani dhugaa siin himuu dhugaa siin himuu dhugaa siin himuu qabsoo fi jinni jangaa fi bultii walitti hin deemtu hojiidha barbaadde buleeyyeessaa xiyyaal kan isaatii diidamee afur dalaguu barbaada
Sa'aatii 24 dalaguudha barbaada. Osoo akkas ta'uu baatee Jawaar gartee bultii fi dhiisee jiruu fi dhiisee cimtaa'u. Tanuma Jawaar harkaa qabdu santu harkaa na qaba. Hiikkaan qabsaawaatii fi qabsaawaadhaas hin galleetti dubbiin. Obboleessa kiyya. Ilaa qabsaawaa beeytee waan biraa so'itaa. Kamete qabsaawaa dhatti haasoo itti. ይህ ነው እንግዲያውስ አላህ ባላችሁበት ያላችሁ ፍቅር በልባችሁ ላይ ይንገስ። የረሱል ሙሐባ በልባችሁ ላይ ይንገስ። የዑለማዎቻችን ክብር በልባችሁ ላይ ይንገስ። ያላ ዳዮች ልብ በእናንተ ላይ ይንገስ። ረሱል አሸናፊ ናቸው። ያላ በረከት በእኛ ላይ ይሁን። አሚን ማለት መባረክ ነው። አላችን ይታረቀን። ይህ ሁሉ ያላችን ሙዚባ ነው። ስንበዳደል ብዙ ነገር እርስ በራሳችን ላይ ስንከፋፈል ስንጠላላ አላህ ደግሞ የተጠላሉትን የተከፋፈሉትን ስለማይረዳ ስለሚርቃቸው የአላህ ረሕመት ራቀን። አገሪቷ ላይም ሳሙና 50 ብር ሆነ። እንቁላል አንዱ 10 ብር ሆነ። ሎሚ አንዱ 20 ብር ሆነ። ህይወት ተወደደ እንጂ መጠላለታችን አላህ ባለው ውዴታ አለመኖራችን ጎዳን እንጂ አላህን አልጎዳውም፣ ማንንም አልጎዳውም። ይህ ሙዚባ ነው ብለን ከተረዳን ብልህ ነን፣ ብልጦች ነን። ይሄንን ካልተረዳን ደግሞ አሁንም ቁጣው ስለሚቀጥል እኛ ይሄንን ነቅተን ተመልሰን አላችን ማረን ብለን በአንድነት ሰግደን የአላህን ክብር ካነገስን አላችን ቀና አርግቶ ያነግሰናል። አላሁ አክበር። በሚጣፍጠው ስሙ አሐድ ስል እንዴ ስለ ፖለቲካ ጉዳይ ራሱ ጨፍሮ ሳያፍር ውሸትን ሲያወራ ሳያፍር ዙልምን ሲያወራና ሲጨፍርና ምን ጥርቅሾን ሲያወራ በሚዲያ ላይ ሳያፍር እያበደ ሲደንስ እያበደ ምን ሲያወራ እኔ አላህ ስል ረሱልን ስል እንዴት አላብድ? እንዴት ልቤ ረክቶ አልውረግረግ? እሱ በውሸት ሲውረገረግ የሸይጣን ጭፍራ አላህ ብዬ እንዴት ነው ማላብደው? እንዴ ይህ ነው ራሱ የሚያኮራው። ይህ ነው እብደቱ ራሱ የሚያምረው። እንዴ ካበድን ለሸይጣን ማበድን ሳይሆን ለአላህ እንበዳ። ፍቅሩ አያሳፍርም ስለሆነ ፍቅሩ እውነት ነው ስለሆነ ምን ያሳፍራል? በእስልምና የካፈርኩኝ በምን ልኮራ? በአላህ ከፍተኛ ድምፅ እየወረወርኩኝ ቀና ብዬ ካላወራው በማ ቀና ብለን እናወራ ነው? ሁሉም ሰው ያፍራል፣ ሙሐባውን ይደብቃል፣ በውስጡ ይቃጠላል። ግልጽ ሊያወጣና በከፍተኛ ድምፅ አላህ ሊያወሳው ይገባል። ልብን የሚማርክ አምላካችን አላህ ይውልኝ ስሙልኝ ያሌለው ጉዳይ ነው። ፍቅር ፍቅር ነው። ፍቅር ውሸት የለውም። ሰው ነው ፍቅርን ራሱ ዋሽቶ ፍቅርን ውሸት የፈጠረን አላህ ሳይሆን እያዘበን ያለው ያልፈጠረን ፈጣሪን ባይ ተከራካሪ ነው። ያላችን ፍቅር በልባችን ላይ ይንገስ። አሚን። ያላችን ፍቅር በልጆቻችን ላይ ይንገስ። አሚን። አሐዱን አሐድ ባለው ሰይድና ቢላል በለመነው ሰሚ ቀሪብ
ስሙን ስጠራላችሁ ደስ ይበላችሁ። ልባችሁ ይርካ፣ ስሙ በረከት ነው። አላህ ከማለት የበለጠ ዱዓኢ የለም። ቁል ሁወ አላሁ አሐድ አላሁ ሰመድ ለም ይልድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ከዚህ በላይ አንድም እውቀት የለም። ልባችን ደረቅ ስለሆነ ነው ያ ትልቅን ቁርአን በእኛ ላይ ያወረደብን እንጂ ያ ሁሉ ምክር የወረደብን ደረቅ ስለሆነ ነው፣ ስለማይገባል። ድንጋይ ራሱ ይገባዋል፣ እኛ ማን እንደሆነ ራሱ አይገባም። አላህ ትርጉም ይስጠና። እኛ ትርጉም የለንም፣ ብላተ ቢሶች ደካማዎች ነን። የእንደና አይነት ሙናፊቆች ሆይ ውድ አምላካችሁ ከእናት አባት በላይ የሚወዳቸው አላህን ተጠጉት። እሱን ስትጠጉ ችግር፣ ድህነት፣ ረሃብ፣ መጠላላት ይሸሻችኋል። አላህን እያላችሁ አታጎንብሱ። የአላህ መራቅ ያስጎነብሳል፣ ከሰው በታች ያረጋል፣ ትላትል ያረጋል፣ ትርጉም አልባን ያረጋል። ትርጉም ያለውን አላህን ካመናችሁ ትርጉም ያላቸው ህዝቦች ትሆናላችሁ። ካላመናችሁና ካልወደዳችሁት ከራቃችሁት ሙናፊቅ ከሆናችሁ ድህነት፣ ችግር ዘር ማንዘራችሁ ላይ በህይወታችሁ ላይ ይመላለሳል። ከአላህ ጋር ግጥሚያን አትግጠሙ ስለማታሸንፉት። ድሃ ደካማ መሆናችሁን ተረዱት። በእውነቱ ውብ አርግቶ እኛን የፈጠረን አምላካችን ውብ፣ የእኛ ግርማ ሞገስ አላህ ቴሪፎር አወርስ አላህ አላህ ብለን እስከ የውመል ቂያማ ብንጠራው የማይጠገም ልብን የሚማርክ አምላካችን አላህ በልባችን ላይ ይንገስ። የሰው ልጅ ያርገን። ሰው ልጅ መሳይ ነን። አሁን መምሰልና መሆን የተለያየ ነው። ውድ ሀረሪ ልጆች፣ የአደሬ ልጆች ደስ ይበላችሁ፣ በአላህ ከፍ በሉ። ውድ የጉራጌ ልጆች ሆይ በአላህ ከፍ በሉ። እስቲ በዘሮቻችሁም ልጥራላችሁ። ውድ የስልጤ ልጆች ሆይ አላህችሁን ስልላችሁ ደስ ይበላችሁ፣ በረከት ልባችሁ ይሙላ። ውድ የኦሮሞ ልጆች ሆይ አላህችሁን ስጠራላችሁ ደስ ይበላችሁ። ውድ የትግራይ ልጆች ሆይ አላህችሁን የምትወዱትን አምላክ አላህ የሚለውን እውቀት ብቻ ነው ያለ። ከእውቀትም የምፈልገው እውቀት እቺን ብቻ ነው። ይሄ ሁሉ ቁርአን እቺን ቃል እኛን ለማሳወቅ ነው እንጂ ሌላ ጉዳይ የለም። አላህ የሚለውን ትርጉም ካወቅ ነው አላህ አላህ ነው፣ ሌላ ዱዓ ያስፈልገውም። ይህ በረከታችን ስንቃችን ነው። ይህንን ነው ትርጉም ልንሰጠው ያልቻል ነው። ለስማችን ትርጉም ሰጠን፣ ከዲር ነው ብለን ትርጉም ሰጠነው፣ አሚናንን ብለን ትርጉም ሰጠነው፣ አብራሂም ነው ብለን ትርጉም ሰጠነው። አላህ የሚለውን ትርጉም አልሰጠነው። ምን እንደሆነ እስካሁን አልገባንም። አላህ የሚለው ቃል በቂ ነው። አላህ የሚለው ቃል በቂ ነው። ለዱዓይም ለሁሉ ነገር ለእውቀትም በቂ ነው። እቺን ብቻ ይሄን ለማሳወቅ ነው ስንት እንጂልም ፉርቃንም ተውራቱም ዘቡርም የወረደብን። አላህ የሚለውን ስም ብቻ አውቀንስ ማወቅ ብቻ ሳይሆን ጣፋጭነት ይጣፍጣል እኮ። በዚህ ቋንቋ ደግሞ ማነጋገርን እሱ ያናግራል እኮ። ድንጋይ አይደለም ያመነው ፎቶ አይደለም። እንዴ ተአምረኛን አላህን አምነን እኛ ተአምርን የለንም ብላችሁ ታስባላችሁ ወይ? ነው እኛንን ትርጉም ያለን ትርጉማችንን ጥለን ተአምር ያጣነው እንጂ ብዙ ተአምራቶች ስላሉ ሰላትን እንሰግዳለን። ሰላትን ስንሰግድ ጣዕሙን እናውቃለን ወይ? ነው ጣዕሙን እናውቅም። ዝም ብለን መስገድ ጣዕም ያሌለው ነገር ምንድን ነው? ምግብን እንበላለን፣ ጣዕሙን እናውቃለን ወይ? አናውቅም። ዝም ብለን መብላት እንደዚህ ቴስት ያሌለው ጣዕም የለው።
ባሎቻችንን ሚስቶቻችንን እናያታለን። ትጥመናለች ወይ? ማየቱ ሳይሆን የሚጥም ማየት ነው። ለምን ኑሩ የለም፣ ሙሐባው የለም። ሙሐባው ካለ ነው ሚስት የምጥመው፣ ባል የሚጥመው፣ ወንድም የሚጥመው፣ አገር የሚጥመው። ሙሐባን ይስጠና፣ ባዶ በርሜል አያርገን። አቦ አሐድ ሚኒስትራችን ረሱላህ ሰለላሁ ዐለይሂ ወሰለም ባሉበት ጀነት ደስ ይበላቸው። ሰለላሁ ዐለይሂ ወሰለም በሉልኝ። እንዳው ደስ ይበላቸው ረሱላህ። ልቡን የሚያረኩት ዜጎች አላህ ያርገን። ረሱላህ ልቡን የሚያረኩት ዜጎች ጥሩ ሰሪዎች፣ በጎ ሰሪዎች ፈጽሞ ሐራም የሚሰሩትን ክፉን ለሚሰሩት አትቅኑ። ለምን እንደነሱ ክፉን አልሰራንም ብላችሁ አላህ ይምረናል ብለን ደግሞ ጥፋትን የሚያጠፉት አላህ ያርገና። ይቅርታን ተስፋ አርግተው የሚያጠፉ ምን አይነት ንግግር ነው? ያ ረቢ ሰሊ አላ ያ ረቢ ሰሊም አላ ኸይረል ወራ ያ ረቢ ሰሊ አላ ያ ረቢ ሰሊም አላ ኸይረል ወራ ያ ረቢ ሰሊ አላ ያ ረቢ ሰሊም አላ ኸይረል ወራ። ዑለማዎቻችን ይከበሩ፣ ዑለማዎቻችን ይከበሩ። ያላችንን ስም ስንጠራው ደስ ይበላቸው ዑለማዎቻችን። የታሰሩት ይፈቱልን፣ አሚን። ያዋደን፣ አሚን። ርዝቅና በረከትን አብሮ የሚነግዱ ዜጎች ያርገን፣ አሚን። ከእርስ በራስ እያደባለቀ ያሽረን፣ አሚን። በማናፍርበት አላህ ውድ ቀሪባችን ለእኛ ቅርብ በሆነው ከእናት አባት የሚወደን ልብ የሚያየው አላህ አሚን። አሐዱን አሐድ። ትርጉም የሚሰጣጡ ዜጎች ያርገን። እንግዲህ የሳዑዲ ጉዳይ ካለንበት ሰላማዊ ሰልፍ እንወጣና የመብት ጥያቄን ዓለምን ሳዑዲ መንግስትንም ልንጠይቅ ይገባል። ይሄ ነው መፍትሄው። ፍርማኒ ጉዳን ሂሪደ ባሁዳ ማለት ሱራ ፖስት ጎዱላፊ ሚዲያ ጉባቱበት ዳሚቲ ወረዱበት ሳዱበት ወረዱበት ተሪስ ገለተውማ ከሚዲያ ላይ ያወራችሁትም ያላችሁት ቴንኪው። ይሄንን ልናወራ ይገባል። በሰልፍ ለምን ያወራነውን ማተግበር ማውራት ብቻ ሳይሆን እኛ ብዙ ጊዜ እናወራለን እንጂ ማተግበር ያወራነውን አንችልም። ማውራትና ማተግበር የተለያዩ ናቸው። ስላላ ጉዳይ ረሱልም አውርተውብናል፣ ዑለማዎቻችንም እያወሩብን ነው። አሳባም እያወራን ያለፈው ብዙ ያላ ባሮች አውርተውብን ያለፉት ያላ ጉዳይ በእኛ ላይ መነገሩ ሳይሆን አሁን ጉዳዩ የተነገረንን ወደ ትርጉም መቀየር ነው። እንግዲህ አሁን እኔ ሊነገረኝ ሳይሆን መማርናል፣ ተምረናል፣ አውቀናል፣ ሰምተን ግን ወደ ትርጉም አልተቀየረም። ስለሆነ አለ ትርጉም አለመቀየራችን ነው ይሄን ሁሉ ያስገባን። ስለሆነ ወደ ትርጉም ስንቀይረው እኛ ትርጉም ያለን ህይወትን እንኖራለን። ወደ ትርጉም ካልቀየር ነው በስተቀር መስማት ማለት እየሰማን መሞት መናቅ ማለት ነው እንጂ ማወቅ አይደለም። ትክክለኛ የረሱል አነጋገር አማርኛ ነው። ትክክለኛ የረሱል ንግግሮች ናቸው። የረሱል ንግግሮችን ልናቅ ይገባል። የሸይጣን ንግግሮችን አይደለም። ቋንቋችን ሊስተካከል ይገባል። ይህ እኛ የምናወራው ቋንቋ አገራችን ስልም ሊያስጠራተውና የሽንት ቤት ቋንቋ አይሆን። እኛ እያወራንበት ወደ ህዝቡ እያወራን ያለ ነው። የሚጣፍጠው ንግግር ይህ ነው። ከህይወታችሁ ውስጥ ሐሲድን አላህ ያውጣላችሁ። ከርዝቃችሁ ውስጥ አላህ ሐሲድን ያውጣላችሁ። ስህረኛና ተብታቢዎችን ከህይወት ውስጥ ያውጣላችሁ። አይነ ጥላን ከአይናችሁ ላይ ያንሳላችሁ። ገፍላን ከአይናችሁ ላይ ያንሳላችሁ። ርዝቅና እናንተን ያገናኛችሁ። አንድ አፍርታችሁ አንድ ዘርታችሁ ሺህ አፍሩ። ድህነት ከእናንተ ይሰወር። ዓለማው ከእናንተ ይሰወር። በረከትን ያውርድላችሁ። የወለዳችሁን ያሳድግላችሁ። እናት አባታችሁን የሞተባችሁንም ጀነት ሸፋዓን አላህ ይስጣቸው። እናንተም ጥሩ አሟሟት የምትሞቱ ያርጋችሁ። በረከት ያርጋችሁ።
አሚን ውድ አምላካቸው አላህ ሱብሃንአላህ በሚጣፍጠው ስሙ ይህ አላህን ብዬ ስሙን ስጠራው ወላሂ መላእክቱ ይጋጋል ውሸት የለው ለምን አላህን ነጥራ ከዲርና ለበጠራው ወይ ሰውና ለበጠራው አላህን ስል ጅብሪል አይወደውም እንዴ ሰይድና እስራኤል አይወዱትም እንዴ ረሱል ራሱ እንደዚህ ከጀነት ውስጥ ሲወዛወዙ ይታየኛል እንዴ ረሱልን ልብ እኮ ነው የሚያየው ውሸትን አይደለም እኮ ያመንኩት እንዴ ዝም ብዬ እንደዚሁ አይደለም እኮ ያመንኩት ከነ ኤቪደንስ ከነ ትርጉም እኮ ነው ያመንነው እንጂ ኤቪደንስ ባልኖረኝ ምን አሳመነኝ ለምንድን ነው ከአላህ ካላወራኝ ለምን ድንጋይ ነዋ ከድንጋይ የተለየ ጣዖት ነው ያመንኩ ያለሁት ማለት ነው ስለዚህ ደስ ይበላችሁ አላህን ስለለት ስንት ስቃይ ለዚች ለአላህ ፍቅር እኮ ነው ነብዩ ኢብራሂም እሳት አልተጣሉም እንዴ ዘከርያ እንደዚህ በመጋዝ ሁለት ቦታ አልተሰነጠቀውም እንዴ አላህ የምትለው ጉዳይ ናት እኮ ረሱል ሰለላሁ ዐለይሂ ወሰለም ቁዳን አልበሉም እንደ 3 ዓመት ማዕቀብ ተጥሎባቸው እንዳያገባ እንዳይነግድ እንዳይናገር በጉድጓድ ውስጥ አልተጣሉም እንዴ አላህ ለሚለው ፍቅር እኮ ነው ለአላህ ፍቅር እኮ ነው ሙሐባ እኮ ነው ያላችሁ ፍቅር በልባችን ላይ ይንገስ አሚን يا ربي صل على يا ربي سلم على خير الورى يا ربي صل على يا ربي سلم على خير الورى جسمي کو ڈالا چاوے محمد ڈالا لذاتے نونے کے جمع چاوے يا ربي يا الله گرام کو سرانج دو آپ کو تے دفوں زنگرا یا ربی صلی علی یا ربی صلی علی خیر الورا یا ربی صلی علی یا ربی صلی علی خیر الورا یا ربی صلی علی يا ربي سلم على خير الورى يا موبانو عند ጊዜ ብቻ ነው ሙላት ብዙ አላወራውም አለለው ያሰግራል ልብ ያዳክማል ዝም ብዬ አንድ ካሴት ምናምን እምለፈልፈው አይደለም ይከብዳል ትርጉም ላለው ይከብዳል ልቤን ያዳክማል يا ربي صلي على يا ربي سلم على خير الورى الله የእስላም ውበት የእስላም ግርማ ሞገስ ራህማን ብዬ ስምክን ስጠራው ይላቸዋል ባሮች ደስ ደስን አላሁ የኔ ማማር የኔ ግርማ ሞገስ ያላችን ፍቅር በልባችን ላይ እንገስ ያላችን ሙአባህ በአገራችን ላይ እንገስ አሚን ያላችን ፍቅር በቤቶቻችን ላይ እንገስ ያላችን ፍቅር በልጆቻችን ላይ እንገስ አላሁ የእስላም ውበት ይህን ንግግር ስሙልኝ ብቻ ኧረ እባካችሁን ስሙት አላሁ የእስላም ውበት አልኩት የእስላም ግርማ ሞገስ ከዚህ ንግግር ሌላ አለ እንዴ አላሁ የእስላም ውበት والله የእስላም ግርማ ሞገስ ረህማን ረሂም ብዬ ስምክን ስጠራው ይላቸዋል ባሮቼ ደስ ደስ والله ሱብሃንአላህ ልብ ያረካራል ልብ ይወጋል ለምን ሳይዋጋ ያላ ፍቅር ሳይዋጋ ይማርካል والله ሳይወጋ ያደማል ያአላህ ፍቅር አላሁ የእስላም ውበት አይደለም ትልቅ ንግግር ነው ከናንተ ጋር ያወደስኩት والله አሚን አረ እንደው በማወደሴ ላይ በአላህ ፈጽሞ እኔ ያላ ቀብራራ እንዴ አረ
ባላ ኮርኮራው ዝግብራ አባቱሪ ያላ ቀብራራ ኩሩ የኩሩ ባሪያ አንድንም አላፍርም አካባቡ ኩሩ ያላ ባሪያ ኩሩ የአምላክ ባሪያ ኩሩ የሐቀኛ አምላክ ባሪያ ቀብራራ ያላ ባሪያ ያላ ወጣት ምን ብዬ ነው ማጎነበሰው ብየው ልሙት እንጂ ብላልልሁ አሚን ደስ ይበላችሁ ልባችሁ እየረካ መሆኑ ይታያል አሐድ አላሁ የኛ ውበት የኛ ግርማ ሞገስ ረህማን ረሂም ብዬ ስምክን ስጠራው ይላቸዋል ባሮች ደስ ደስ ማንንም ማላሻረክበት አላችን አሚን አንድም የማይሸረክበት ውን የሆነ የተውሂድ ኑር ነው ተውሂድ ይንገስ ተውሂድ ይንገስ ተውሂድ ይንገስ ተውሂድ አሸናፊ ነው አሸናፊም ነበር አሸናፊ ነው እስላም ሺህ አይደለም አንድ ነው ሌላን ጠሪቃ ሌላ ፍርካን አንድንም የለንም ሌላ ስም የለንም ስማችን እስላም ነው ሌላ መንገድ አንድንም የለንም መንገዳችን ተውሂድ ነው ከአምላካችን አላህ አንድንም አምላክ የለንም ከረሱል ሌላ መልእክተኛ አንድንም የለንም ኢሳ ደግሞ ሰለላሁ ዐለይሂ ወሰለም በረሱል ሸሪዓ ይመጡብናል አምነናል ኢሳንም አናስተባብልም ኢንሻአላሁ ተዓላ ህይወትን ከሰጠን ሰይድና ኢሳንም ከካድን ሌላ ጉዳይ ነው ሰይድና ኢሳ መካድ ትልቅ ወንጀል ነው ረሱልን መካድ ማለት ነው ስንመጣም ሲመጡም ተቀብለን የመጡበትንም ጉዳይ ለግብ ልናደርስ ይገባል ሰይድና ኢሳ ይመጣል ሰይድና ኢሳ ይመጣል በረሱል ህዝብ ላይ ረሱል አጠገብም ይቀበላሉ አለይሂ ሰላቱ ሰላም በሚመጡበትም ቀን ሰላም ይሁን በሚሞቱበትም ቀን ሰላም ይሁን አሚን እኛም በረሱል ሸሪዓ ስለመጡ ነብያችንም ስለሆኑ ረሱላችን ስለሆኑ አምነናል ባልኖር እንኳን እሳቸው ሲመጡ ዛሬን መመስከር አለብኝና መስክሬ በዓለም ፊት ላኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ኢሳ ረሱሉላህ ብያለሁ ትልቅ ንግግር ትልቅ ንግግር ይህም ብያለሁ አሚን ኢሳ ረሱል ወንድም አላሁ የእስላም ውበት የእስላም ግርማ ሞገስ ረህማን ረሂም ብዬ ስምክን ስጥራ ይላቸዋል ባሮቹ ደስ ደስ መላእክቱም ደስ ይለዋል ጅኑም ደስ ይለዋል ስጠራው ህዝቡም ደስ ይለዋል ነብዩላህ ዳዊት አላህም ብሎ ሲያነሳው አይደል እንዴ ጋል ግድግዳው ጋራው ዋው ሸንተረሩ ሰማይና ምድሩ እየተጋጋ አላህ አብሮ የሚለው አሚን አቦ አራንዳ የባሪያውን ትርጉም ማን ያውቀዋል ባላ ፍቅር የሚያፍሩ ያርገና ወይም የሚያወሽው ያርገና አቦ ከመጠጥ በላይ ያላ ሙሐባ ያሰክራል ከጫት በላይ ያመረቅናል ያላ ስብ ከአሺሽ በላይ ያሳብዳል ያላ ስብ አላህን የቀመሰው አሺሽንም መጠጥንም ጫትንም አይቀምስም አቦ ምልቃናችን አላህ ነው አቦ ምልቃናችን ሰላት ነው አቦ ወያ አላህ አሚን አቦ ደስ ይበላችሁ እስቲ አላህን እየጠራውስ ልባችሁን ካላረጋጋውት ማሳበር ነውና ሁንዲ ከይሰን ስንተያቶሉ ስለዚህ ቢስሚላሂ الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين አፉ በሉኝ እኔ እንግዲህ ዑለማ ሆኜ እናንተን ላስተምር ወይ ኢማኔ ከማንም ይበልጣል ብዬ ምናምን ሳይሆን እኔ አሉል ሙሐባ ነኝ ባለኝ እንግዲህ አላህን በሚለው ጉዳይ ላይ ፈጽሞ አላፍርም
ለዚህ ነው የምውረገረገው። በራሴ ነው ማፍረው። በራሴ ሙሲባና ማሲያ በሰራው ታፍራለሁ። አላህም በማለት አላህ ንጹህ ዛሂር ኑር ስለሆነ በሱ አላፍርም። ረሱልንም በሳቸው አላፍርም። አፍሬም አላውቅም። እንደፈለኩኝ እየተውረገረኩኝ እየተወረወርኩኝ ከዓለም እየዘለልኩኝ ስሙን እያወደስኩኝ ጠፋታለሁ ከዚህ ምድር ኢንሻአላህ ተዓላ ቢኢዝኒላህ። ይህንን ለለገሰን አላህ ካልለገሰ አይሆንም። አሚን። አፉ በሉኝ እና ዑለማዎቻችንን ትርጉም ስላላቸው ዑለማዎቻችን በደንብ አዳምጧቸው። ይጣፍጣሉ። በጣም ነው የሚጣፍጡት። ረመዳንም መጥቷል። አልሐምዱሊላህ ዑለማዎቻችን ደስ ይበላቸው። እስካሁን እኛን እርዳታን ሲያደርጉልን ዑለማዎቻችን ናቸው። ሀገርን የሚመሰረቱ በረከት ናቸው። አላህ ረህመት ሲያደርግልን ነው ዑለማዎቻችንን ያስቀመጠው። እነሱም ማስተባበልና መካድ ማለት ከአላህ ጋር ውጊያ መቅጠም ነው። ይኸው አሁን ረህመት ተውባው ስላልተዘጋ ነው እየለመኑ ነው ያሉት። ከተዘጋ ዑለማዎቻችንንም ዝም በሉ አላህ ካላቸው መሬቱ ተደባልቆ ቂያማ እስካልቆመን ድረስ ነው። እንግዲህ ይኸው ተመልከቱልኝ። ይሄ ሁሉ ሙዚባ የመጣብን ዑለማዎቻችንን አለመስማት ነው። ወላሂ ወቢላሂ አልከሪም ዑለማዎቻችንን ብንሰማ ኖሮ ይሄ ሁሉ ድህነት የመጣብን ዑለማዎቻችንን ብንሰማ ኖሮ አላህ ይታረቀን ነበረ። አሁንም ዑለማዎቻችንን ስር ካልተከተልን በስተቀር ረሱልን አልተከተልንም፣ አላህን አልተከተልንም። ዑለማይን እየናቅን ለአላህ እንሰግዳለን ማለት አላህን እናቃር ረሱል እንወዳለን ማለት የውሸት ውዴታ ነው፣ የውሸት ሙሐባ ነው። ዑለማዎቻችን ሲከበሩ አላህን አክብረናል፣ አላህ ወደናል ማለት ነው ትርጉሙ። የአላህን ባሪያ እየናቁ አላህን እንወዳለን ማለት ክሮኮዳይል ክራይም የአዞ ለቅሶ ነው። አዞ እያለቀሰ ይበላል። ወይም ሰይድና ዩሱፍን ወንድማቸውን ገለውት ወደ ጉድጓድ ጥለው ማልቀስ ማለት ነው። ወንድማችንን ተኩላ በላው ብሎ ዑለማዎቻችንን እዚህ ጋር እየተቀበሩ ሳንሰማ ዑለማዎቻችንን መከተል እያለብን ፖለቲካን እየተከተልን ሌላን ጉዳይ እየተከተልን ሌላ ጉዳይን እየተከተልን ሰውንም ብለን ልናወራ አይገባምና ዑለማዎቻችን ሊከበሩ ይገባል። ዑለማዎቻችንን ማክበር አላህ ማክበር ነው። ወላሂ አልዋሸሁም። ዑለማዎቻችን የአላህን በረከትና ረህመትን ይዘው ረሱላላህ በሺር ወነዚር እንደሆኑ ሁሉ የረሱልን ሪሳላ እኛ ላይ ስለሚያነቡ በሺር ወነዚር ናቸው። ትርጉማቸው ትልቅ ነው። ትርጉማቸው ለሰው አልገባም። ስለዚህ ትርጉሙ ሊገባን ይገባል። ካወራሁት ቃል ትርጉሙ ሊገባን ይገባል። የኛ ረህመትን ጥለን ሌላ ረህመት የምናገኘው ጉዳይ የለም። ስለዚህ ባላችሁ ስም በሚኒስቴራችን ረሱል ስም ሰለላሁ ዐለይሂ ወሰለም ስል ባላችሁበት በረከቱ ይሁን። አሐዱን አሐድ ባለው ቢላል አምላካችን አሐድ በሚጣፍጠው አሐዳችን ስም ለእናንተ በረከት ይሁን። የታሰሩትም ይውጣ። የህይወት ዋጋ ጉዳይ ሁሉ ነገር ከኛ ላይ ድህነቱም ይነሳ። አሚን ብያለሁ። ባላችሁበት ያው አማርኛም ከነ የምትጠብቁት ያው ይሄን ብያለሁ። ስለዚህ ሱዲ ጉዳይ የሱዲ እስር ቤት ጉዳይ አላህን በማለት ራሱ ይፈጸማል። ሰው ስለሆንን ያው ተቅዋችን ኢማናችንም ትንሽ ስለሆነ ያው እንንጫጫለን እንጂ አላህ የሚለውን ብቻ አላህ ቁጭ ብሎ ያበላሃል እንዴ ይላል። መርየምን ቁጭ ብሎ ከጀነት አላበላትም እንዴ? ረቢን ተይሲሴ ሲኛች ሲኛች ተቀም ሲኛች ነው። አሁን ታዲያ እያበላን ያለው ምንድነው? እሱ ጉልበትን እሱ ነው የሰጠን። አላህ ቁጭ ብሎ ረቢን ተይሲሴ ሲኛች ሳና እንጃ አሰበው ረቢን ተይሲሴ ከምንኛች ነው ተይሲሴ ነው ዝጅራ እንዴ ቁጭ ብሎ አላህ በላህ እንዴ? እንዳው ልምላሽ ልስጠው። አው ቁጭ ብሎ ነው የሚያበላው። አላህ ቁጭ ብሎ ነው እያበላን ያለው። ጤንነቱ ያንተ ነው እንዴ? ይሄ ጤንነት የማን ነው? አንተ የምትሰራበት ያላህ አይደል እንዴ? አይኑ የማን ናት? ያላህ አይደለች እንዴ? አፉ የማን ነው? ያላህ አይደል እንዴ? እጅ ጉልበት ያላህ አይደል እንዴ? የሱ ቢሆን አይደል እንዴ ገሎ ጉድጓ ገሎ መቃብር የሚጥልህ? ስለዚህ ጉልበቱንም ሰጥቶ አንተ የምትዘራበትና የምትነግደው ሁሉ ያላህ አይደል እንዴ? አላህ ያበቀላቸው ፍራፍሬዎች አይደሉ እንዴ? ታዲያ እንዴ
አውሮፕላንን የሰራው ሰውን አላህ ነው አይደል እንደ የሰራው ከውሃ መኪናን የሰራው ሁሉ ነገር አንተ ይሄንን ቴክኖሎጂ አላህ አይደል እንደ እየሰራ ያለው ታዲያ አላህ ይሄን ጉልበት ሰጥቶን ታዲያ አላህ ነው ቁጭ ብሎ እያበላን ያለው ታዲያ ራሳችንን የሰራ ነው ቁጭ ብሎ እያበላን መሆኑ ታዲያ ምር ነው ትርጉም ያልገባን ይገም ያላ ጣም ይግባና አቦ ያላ ስም ሳይሆን ጣሙ ይግባና አቦ ይጣፍጣል አቦ ኧረ እንደው ልቤ ይፍሰስለት እንደው ኧረ እንደው በረገፍኩኝ ኧረ እንደው ለዚህ አምላክ በረገፍኩኝ ኧረ አይኔ ይፍሰስለት አቦ ልቤ ይፍሰስለት አሐዱና ኧረ ወራቴ እንደው ኧረ ውሻ ልሁንለት ከጀነቱም ከአዛቡ የበለጠ ስሙ ለኔ ረህመት ነው አቦ እቺን ስም ብቻ ልጣት አቦ ቁጭ ብሎ እያበላን ተይሰኑ ያቺ ጅራሚ ሁኔቴ ቀብዱፊ እጅቴቱኒ ፊ ማሪዮን ትሩንቲ ጀኝት ተረቤቲም ዱበ ተይሰስ ያቺ ስትንጂ ቁጭ ብሎ እያበላን እንዴ የሙሳ ህዝቦችን ቁጭ ብሎ እያበቀላ ከኑ ምግርሳ ጅሩ ከነኝ ረቢ ተይሰቱን ያቺ ስትጅራካ خلاص ካ ጀነትን የሚያበላ ዱንያንም እያበላ ያለው እሱ ነው ያው ቁጭ ብሎ እያበላን ያለው የእርስ በራሳችን ራስ ውለታን እናቅምና ያላን ውለታ እናቃለን ኧረ ይታረቀን ያሳውቀን ያስረዳን ጨርሻለሁ አላህ በረካት ያርጋችሁ ስላዳመጣችሁኝ ደስ ይበላችሁ ባላችሁ ትንሽ እንግዲህ አላህን ስሙን ስጠራው ልቤ ይዳከማል ልብ ያዳክመኛል አትሂድ እያላችሁ ነው ልቤን ያዳክመኛል ቀላል ስም አይደለም ያዳክመኛል ትንሽ ተኝቼ ልቤን ደግሞ ኢንሻአላህ አላህ ሰላም ያርግልኝ ትልቅ ስም ነው ትልቅ ጉዳይ ነው ያላን ስም መጥራት ማለት ዋዛ ጉዳይ ነው ሰውነት ይረግፋል ያዳክማል ያንቀጠቅጣል ያዳክማል ያንደፋድፋል ደም ያስተፋል ይስተናው ይከብዳል እንደዚህ አላህ ብሎ የሚታለፍ ጉዳይ ነው ይሄ ነው አላህም ብለን ዝም ብለን እንደቀላል ነገር መጥራታችን ነው ያጠፋን ያለው ደስ ይበላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ